ሰላም ውዶችዬ፣ እንግዲህ የዛሬ የሬት እንዲሁም ኔስካፌ እንዲሁም ደግሞ የእንቁላል እንዲሁም ደግሞ ምንድነው የሚባለው? አረ ይሄ ነገሩን ተልባ አምጥቻለሁ። እያንዳንዱን ፈጭቼ ምናምን ለሰራ አስቤያለሁ ማለት ነው። የፀጉር ማስክ ነው። እንግዲህ እስከ መጨረሻ ተከታተሉኝ። እንግዲህ ፈጣሪ ይርዳሽ ብሎ ግን እኔ ደግሞ በጣም ይሄኛው ትንሽ ሊሃ ስላለው ባይዞ የቤት ነው የቆረጥኳቸው። አጥቤ እንዴት እንደማስገባ ታያላችሁ። አሁን ይሄ አጥቤ እነዚህን ከላይ ያለውን ጥያለሁ። እነዚህን ደግሞ ከታች ያለውን እንግዲህ እንደምታዩ ነው። ከራሱ ነው አያችሁ አይደል? አልተላጠም ምናምን ተባለን። ከራሱ ቆዳውንም አለ ማለት ነው። ስለዚህ ድጋሚውን እጨምራለሁ። አንድ ሙዝ፣ አንድ ማንኪያ ኔስካፌ ወይም ቡና እንዲሁም ደግሞ ተልባ። እናንተ አበሽ ካላችሁ አበሽ ታስገቡ ጨምሩ ማለት ነው። እኔ ግን አበሽ የለኝም። አንድ ሙዝ በስሏል። በነገራችን ላይ በጣም የበሰለ ነው። ይኸው አንድ ሙዝ ጨምሬያለሁ። አሁን ደግሞ በዚህ ካሜራ የሚይዝልኝ የለም። ችግሩ ምንድነው? እያጠፋሁ እያበራሁ ነው፣ እያቆራረጡ ነው ማለት ነው። አሁን ይሄኛው በዚህ ቡና በዚህ አንድ ያው እንደምታዩት ቡና ጨምሬያለሁ። አሁን ደግሞ የሚያስፈልገኝ ያህልን እንትን ጨምራለሁ። ቢያንስ በግምት ማለት ነው። እናንተ የምትፈልጉት ያህልን መጨመር። ከነገራችን ላይ ሪሃው ተልባ እንግዲህ ዘይት ጨምራለሁ። ሁሉም ነገር አሁን ምንድነው የሚቀረው? ይኸው ዘይቱ እንደምታዩት ነው። እናንተ የፈለጋችሁ ዘይት፣ እኔ የበቆሎ ዘይት ነው ያስገባው። ምክንያቱም ዘይቱን በየጊዜው ስለምጠቀመው እሱን አልፈለኩትም ማለት ነው። የበቆሎ ነው ይሄ ያስገባው ማለት። ይሄ ውሃው ነው፣ ዘይቱ ነው። ስለዚህ አሁን አንድ ላይ ፈጨዋለሁ። ተከታተሉ። ወይኔ ሽታው! እኔ ደግሞ የዚህ ሽታ አልወደውም። ጌታን ነው የምላችሁ፣ በጣም ነው የምጠላውና ይኸው ተፈጭተዋል ማለት ነው። ከዛ የቱ ጋር ነው የምናስገባው? እዚች ውስጥ እንቆይ፣ ቢላዋን እንዳትሾልክ እንጂ እቺ ስትይ እሷ ደግሞ ሾልካ። እቺ ደግሞ ጥንቃቄ ያስፈልጋል፣ እጃችሁ እንዳይቆርጥ። ሾርባ ሆኗል። ይገርማል። ከዛ ምን አደርጋለሁ? እሳት ትለኩሳለሁ ማለት ነው። ይሄው ለኩስኩት። በቃ ያማሰልኩ ቀስ አድርጌ አማስለዋለሁ። ተከታተሉ ማለት ነው። ግን አያችሁ አይደል? በጣም ወፍራም ነው። ግን ያው ዘይት ስለሆነ በኋላነት እንትን ይላል ማለት ነው። ያልተፈጨው እዚች ጋር ምንድነው ብትሉት ተልባዋን አትፈጭም ማለት ነው። እሷ መጀመሪያ መፍጨቱን ከፈለጋችሁ ትፈጫላችሁ፣ አሊያም ችግር የለውም። ያን በሩ ዘግቻለሁ። ሴትዮውም አልተረሳችም። ስለዚህ መቼኛል በደንብ ማለት ነው። ችግሩን እንደዚህ ካሜራ የሚይዝልን ቢኖር ኖሮ በስነ ስርዓት ለዚህ እያደረግኩ አማስላለሁ፣ እየጠበቅኩ ዘይቱ ቅርር እስክትል ማለት ነው። እስክትቀር ዘይቱ ይቀራል። ይሄኛው በሙሉ ከስር ይሆናል ማለት ነው። ከዛ ያኔ ለፀጉር ይጠቀማሉ። ስሙማ እንደ ሽሮትን ተከተካለች። ያው ቅቤ ስታነጥሩ እንዴት ነው እንደዛ ማለት ነው። ይሄ ተከተካያችኋታ። ከዛ ዘይቷን ብቻ ተቀራለች በኋላ ማለት ነው። ትተከተካለች። ፈጣሪ ያለ ይገርማል እኮ ውዶችዬ። እንግዲህ እንደምታዩት ይኸው እንደዚህ ተሰርተዋል። መጨረሻውን ወደ እንትን ነው የሚሄደው ማለት ነው። በነገራችን ላይ ሙዝ ስለጨመርኩበት እንደ ገንፎ ነገር ሆኗል። ገንፎ ስላችሁ ገንፎ አይደለም፣ ይሄ እንትን ነገር ነውና ይሄ አሁን ቪታሚንነት፣ አንደኛ ሙዝ ያጨመርኩበት ለፀጉር አሪፍ ነው። ሁለተኛ ሙዝ ካልጨመራችሁበት እንደዚህ አይሆንም ሙዙ ማለት ነው። እንደዚህ ያርጓል። እናንተ ዘይቱ ብቻ የምትፈልጉ ከሆነ ማለት ነው። እኔ ግን ከነ ሙዙ ስለምፈልገው ነው። እንግዲህ
ፀጉሬ ልቀባ ነው። ያው እንትን ነው ማለት ነው። ይሄ ሬት ነው የሚባለው። ሽታ አለው እና ያው ለፀጉር አንድ ሰው የሆነ ነገር ሲያደርግ ወዶ ደግሞ የለም። ፀጉሬ ደግሞ በጣም ብዛት ጨምሯል ከምላችሁ በላይ። የሰላም ያርግለት። እኔ ደግሞ ብዛት አልፈልግም። ይህን ያህል ብዛት ግን በፊት በጣም ነበር የምፈልገው። እንደኔ ፀጉራችሁን እንትን የምትሉ የምትሰቃዩ የኔ እኮ እጠብቀዋለሁ፣ ግን የማይበላ ነገር የለም። ግን የለም እንደው ማለት ነው። አያችሁ፣ እያጠረ ነው እያጠረ። ምን ላድርገው? እኔ ፈረስ ጭራ አላስለመድኩት። አሁን በፈረስ ጭራ ደግሞ ልሄድ ነው ቆርጬ። አሁን እነዚህ ደግሞ እስኪ ልሞክራቸውና ባይዘው ሙከራ ነው የሚለው ለውጡ ያው ቆንድሮ እየሆነ እናት አፈር ታስበላክ። እኔ መቼ ከመቼ ታድግና ጠውል ትሆናለህ እላለሁ። አንተ ጭራሽ ይዘጋላ። ደግሞ እንትን እኔ የምላችሁ የሁለት ቀን 3 ይሆነኛል ብዬ ነበረ፣ ግን ጨረስኩት። ትንሽዬ ነው ያለችው፣ ጭራሽ አልበቃኝም ማለት ነው። እና ማሳጅ እንደዚህ ማድረግ አለብን ግዴታ። አይታያችሁም ሊሆን ይችላል። አንደኛው ማብራት ስለጠፋ ብዙም እንትን አይላችሁም፣ ላይታያችሁ ይችላል። በነገራችን ላይ ጨርሻለሁ፣ እግዚአብሔር ይመስገን። ያው ተልባ ስላለው አንደኛ እንትን ይለዋል፣ ጥኝት ያደርገዋል። ዘይት ተልባ ሙዝ አሁን እንደዚህ ተፈን ትልና ቀን ሙሉ ትወላለች። በኋላ ቢያንስ የ2 ሰዓት የ3 ሰዓት ግዴታ ራሴ ላይ መቀመጥ አለባት። አንደኛ ፀጉሬን ድርቅ ብላለች። ካሜራ ወደ ነገራችን ላይ እየታየች አይደለም ማለት ነው። ምንም አይቻልም። ስለዚህ አሁን ከፍተን መታው እችላለሁ፣ ምንም አይመጣም። የስራም ቦታ ቢሆን ነገር ግን መሸፈንም እችላለሁ። ባልሸፍነውም እንዲህ ቢወጣ እንትን ስለሚል ትንሽ ይደብራልኛል እንጂ ትንሽ ጊዜ ይናፈስበትና በኋላ አስረዋለሁ ወደ ስራ ሲሄድ ማለት ነው። አሁን ክፍሌ ስለሆንኩ ያው ስራ ጨርሻለሁኝ። ከዛ ላይ ስራ ሲወጣ ፍናረቀው እናወጣለሁ። ከዛ በኋላ ቅቤ ማለት እኮ ነው። አያችሁ አይደል እንዴ? አረ በነገራችን ላይ ፊት ለፊቴ እየቦላች ነው። አያችሁ አይደል? ፊት ለፊቴን እየቦላች ነው። ትንሽ ብጉር ጨረሰኝ እንጂ ብጉሩንም መድኃኒት ይፈልግለታል። በነገራችን መድኃኒት ምንድነው? ሐኪም ቤት ሄዶ ዶክተር ማማከር እንጂ
በእኔ ብዙ ነገርን ሞክሬያለሁ፣ ትርጉም የለውም። ካሜራው ጥራት የለውም። ለምን እንደሆነ ታውቃለች? አንደኛ እዚች ጋር ማብራት የለውም። ለዛ ነው እስካሁን አያቸዋል